የተከበራችሁ ተመልካቾቻችን በእያላችሁበት የተለመደው ሰላምታችን ይድረሳችሁ እያልን ለሰዓቱ ያጠናቀርንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምር ይሆናል። 23ኛ ቀን በያዘው ዘመቻ አንድነት በጎንደር ግንባር ለተከታታይ 4 ቀናት ውጊያ ሲደረግባቸው የነበሩ የቋራ አካባቢዎች ጠላትን በመደምሰስ ከተሞችን መልሶ መቆጣጠር ተችሏል። የአማራ ፋኖ በወሎ ቤተ አምሐራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ቀኛዝማች ይታገሱ አራጋው ሻለቃ ጠላት ላይ ታላቅ ድል ተቀዳጅቷል። አማራ ክልል ሰሜንና ደቡብ ወሎ ዞኖች በሺዎች የሚቆጠሩ ተፈናቃዮች ከፍተኛ የመጠለያ ችግር ገጥሟቸዋል ተባለ። ከሚቀጥለው ዓመት ጀምሮ ኢትዮ ጅቡቲ ምድር ባቡር ነዳጅን ሙሉ በሙሉ ሊያጓጉዝ መሆኑ ተሰማ። መምህራን እየተራቡ የትምህርት ጥራት ማረጋገጥ አይቻልም። የመምህራንና የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ወሳኝ ነው። የትምህርት ሚኒስትር ለዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን ማብቂያ ድረስ አብራችሁን ቆዩ። ሶስተኛ ቀን በያዘው ዘመቻ አንድነት በጎንደር ግንባር ለተከታታይ 4 ቀናት ውጊያ ሲደረግባቸው የነበሩ የቋራ አካባቢዎች ጠላትን በመደምሰስ ከተሞችን መልሶ መቆጣጠር ተችሏል። ከፖዋዊ እና ሱዳን ጠረፋማ ቀጠናዎች በመነቃቃት የቋራ ቁልፍ የፋኖ ይዞታዎችን ለመውረር ከፍተኛ ቁጥር የነበረው የጠላት ብርሃኑ ጁላ ጦር ለተከታታይ 4 ቀናት አባይ ዳር፣ ሰላም አርጊና አዲስ ዓለም የአማራ ፋኖ አንድነት በጎንደር ሰራዊት ባደረሰበት ምት ክፉኛ የተበሳጨው ወራሪ ከ9 በላይ ንጹሃንን ረሽኗል። ከ45 በላይ አርሶ አደር የቁም እንስሳትን አርዶ በልቷል፣ ዘርፏል። በተመሳሳይ ቤቶችንም አቃጥሏል። ከ4 በላይ ሞርታር ይክሎችን አቃጥሏል። በንብረት ላይ ተጨማሪ ውድመቶችንም አስከትሎ ነበር። ሆኖም ዛሬ በዘመቻ አንድነት 23ኛ ቀን ቅዝቅዝ በተባለ ቦታ ስቦ በመምታት ወታደራዊ ስትራቴጂ ጠላት ክፉኛ ተደቁሷል። ቁጥሩ ለጊዜው በውል ያልተረጋገጠ ጠላት ሙትና ቁስለኛ ሆኗል። በሰፊው በረሃማና ፈረጣማ በረሃ እየተደረገ የሚገኘው አውደ ውጊያ ወራሪውን በማጽዳት አባይ ዱር፣ ሰላም አርጊና አዲስ ዓለም መለስተኛ ከተሞችን የአማራ ፋኖ አንድነት በጎንደር የመይሰው ካሳ ኮር የአድዋ ክፍለ ጦር ነብሮ ብርጌድ እና አጣናዋሴ ክፍለ ጦር ቀጠናውን ተቆጣጥረዋል። ዘመቻ አንድነት ወሎ ቤተ አማራ ግንባር የአማራ ፋኖ በወሎ ቤተ አምሐራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ ቀኛዝማች ይታገሱ አራጋው ሻለቃ ጠላት ላይ ታላቅ ድል ተቀዳጅቷል። የአገዛዙ ቅጥረኛ ጦር እስትንፋስ የሆነው ብቸኛ መንገድ በመዝጋት ከፍተኛ ጉዳት አድርሷል። የኦህዴድ ብልጽግናው ጦር ወደ ኋላ እንዳይመለስ የቦረና ገነንቴ መቅሰፍትን እንደሚቀነድቡት ያውቃል። የጠላት ብቸኛው አማራጭ ቆሞ በሳተናው የፋኖ ጥይት ከመጠዝጠዝ የተበዘበዘና የተጨነቀ ወደ ጦር ሰፈሩ መመለስ ግዴታው ነበር። የዙፋን ጠባቂው ቅጥረኛ ጦር ከመሃል ሳይንት ዴንሳ ቦረናና ደሴ ሲሄድ ምንም ጉዳት እንዳልደረሰበት ቢሆንም የመልስ ጉዞው ላይ ግን ከነፍሰ ጡር የበረታ ምጥና ስቃይ የበዛበት የሲኦል መንገድ ሆኖበታል። በ3 አውደ ውጊያዎች ከባድ ትንቅንቅ ተደርጓል። ቀይ ዋሻ፣ ቀበሮ ሜዳና ወጀድ መገንጠያ ከባድ ውጊያ እየተደረገ ሲሆን በዚህ አስደናቂ ውጊያ የኦህዴድ ብልጽግናው ቅጥረኛ ጦር ሙትና ቁስለኛ እያንጠባጠበ ለመፈርጠት ተገዷል። ይህ ቀጠና ለዙፋን ጠባቂው ኃይል በባዶ እግር በተሰባበረ ጠርሙስ ላይ እንደመራመድ ነው። ነበልባሎቹ በጠላት ምሽግ ታሪክ ሰሩ። የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ በሚንቀሳቀስባቸው ቀጠና ያገዛዙ 84ኛ ክፍለ ጦር እስካሁን 726 የግልና የቡድን መሳሪያ ያጣው በአዲስ የመጣው አመራር በአንድ ወር ሂደቱን መሳሪያ አስመልሳለሁኝ በማለት የሌሊት ኦፕሬሽን ከጀመረ ሰነባብቷል። ይህም ህልሙ አልሳካ ያለው ያገዛዙ ሰራዊት ተጨማሪ 17 መሳሪያዎች እስካሁን ወደ ፋኖ ገቢ ሆነዋል። አገዛዙ በርካታ ሙትና ቁስለኛ እየሸከፈ ወደ ከተማ መፈርጠጥ የቀን መደበኛ ስራው ሆኗል። በአዲሱ ዘዴው የሌሊት ኦፕሬሽን የሚያደርገው ያገዛዙ ሰራዊት ተከትሎ ተናዳፊዎቹ የነበልባል ብርጌድ አዲስ አካሄድ ጀምረዋል።
እነሆ ዛሬ ያገዛዙ ሰራዊት እንደተለመደው ኬላ ወደሚዘረጋበትና ቀንደፈጣ ወደሚያዝበት የተለመደ ምሽጉ ከባልጪ ወደ በሳ መስመር ዋርካ ከጧቱ 2 ሰዓት አካባቢ ኬላ ለመዘርጋትና በኬላ የተለመደ ዘረፋውን ለመፈጸም ሲንቀሳቀስ በ50 አለቃ ሰለሞን አድነው የሚመራው ሻለቃ 3 ሻምበል 3 ቀድመው የጠላትን ምሽግ ይዘው ሲጠባበቁ የቆዩ ተርቦቹ የሻለቃ 3 ፋኖች አንግጦ ወደ ምሽግ የሚመጣበትን ልብልብ ያገዛዙን ሰራዊት በገዛ ምሽጉ የመሸጉትን የነበልባል አናብስቶችን 12 ሆኖ ኬላ ጥበቃ የመጣውን ሰራዊት በከፈቱበት ቅጽበታዊ ተኩስ 6ቱን ግንባራቸውን በቀይ ጥይት ነቅሰው እስከ ወዲያኛው የምድር ቆይታቸው ያሰናበቷቸው ሲሆን 6ቱ እግሬ አውጪኝ በማለት እየፈረጠጡ ባልጪ ከተማን ገብተዋል። ነበልባሎቹም በሚገባ ግዳጃቸውን ፈጽመው ወደ ነፃ ቀጠናው በሰላም ተመልሰዋል። ዘመቻ አንድነት በጎጃም ግንባር ጎጃም ማገው ምድር ክፍለ ጦር ዘንግና ብርጌድና ጊዮን ብርጌድ በዚህ ውጊያ ጠላት ሬሳውን እንኳን ማንሳ በማይችልበት ሁኔታ ሲደቆስ ውሏል። በአውደ ውጊያው ከ31 በላይ የተደመሰሰ 2 ብሬን የተማረከ 17 ክላሽ የተማረከ ከ2000 በላይ የነፍስ ወከፍና የቡድን ተተኳሽ የተማረከ የአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድ በዛሬው ዕለት ከቀኑ 8 ሰዓት እስከ 10 ሰዓት ድረስ ጠላትን ከበባ ሲቀጠቅጠው ውለዋል። በውጊያው በርካቶች ሞትና ቁስለኛ ተደርገዋል። ጠላት የደረሰበት ምት መቋቋም አቅቶት ከመኮድ ከፍተኛ ቁጥር ተጨማሪ ኃይል ለማምጣት እስኪገደድ ድረስ ከባድ ውጊያ የተደረገ ሲሆን አስክሬንና ቁስለኞችን ለማንሳት ሞርተርና መድፍ ጭምር ተጠቅሞ ነበር። በሌላ አውደ ውጊያ ዜና የአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣናው መብረቅ ብርጌድ ስቦ መምታት ተተገበረ። በዛሬው ዕለት ከቀኑ 8 ሰዓት ላይ የመጀመሪያ ውጊያ እስከ 10 ሰዓት ድረስ ጠላትን ቀለበት ውስጥ በማስገባት በዚህ ቁጥር መግለጽ በማይቻልበት በርካቶች ሙትና ቁስለኛ ማድረግ የተቻለ ሲሆን ጠላት በደረሰበት ኪሳራ መቋቋም ስላልቻለ ከበኩር ከፍተኛ ቁጥር ያለው ጦር በማምጣት አስክሬንና ቁስለኞችን ለማንሳት በሞርተርና በመድፍ ሲደበድብ የዋለ ሲሆን በመጣበት እግሩ ተመልሶ መኮድ እንዲገባ ተደርጓል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሺዎች የሚቆጠሩ ተፈናቃዮች ከፍተኛ የመጠለያ ችግር ገጥሟቸዋል። በአማራ ክልል ሰሜንና ደቡብ ወሎ ዞኖች በሚገኙ 5 መጠለያ ጣቢያዎች ውስጥ የሚኖሩ ወደ 15000 የሚጠጉ ተፈናቃዮች እጅግ አስከፊ የኑሮ ሁኔታ ውስጥ እንደሚገኙ ኢትዮጵያ ኤመርጀንሲ ሼልተር እና ኤንኤፍአይ ክላስተር አዲስ ባወጣው ሪፖርት አመላክቷል። የተፈናቃዮች መጠለያዎች ከመጠን በላይ በሰዎች በመጨናነቃቸው ያረጁና የተቀዳደዱ በመሆናቸውና ለረጅም ጊዜ አገልግሎት እንዲውሉ ፈጽሞ የታሰቡ ባለመሆናቸው የተፈናቃዮቹ ሁኔታ በከፍተኛ ደረጃ እየተባባሰ መምጣቱን ሪፖርቱ ገልጿል። በተጨማሪም ምግብ ነክ ያልሆኑ ምርቶች ሁኔታም እኩል አሳሳቢ እንደሆኑ በሪፖርቱ ተገልጿል። ከፈረንጆቹ 2022 በኋላ ያለው ድጋፍ አናሳና ወጥነት ከጎደለው ነው ተብሏል። ከሚቀጥለው ዓመት ጀምሮ ኢትዮ ጅቡቲ ምድር ባቡር ነዳጅ ሙሉ በሙሉ ሊያጓጉዝ ነው። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ በሙሉ በባቡር ለማጓጓዝ ዝግጅቱን ማጠናቀቁን አስታውቋል። በቀን እስከ 10 ጊዜ በማመላለስ በዓመት 4.2 ሚሊዮን ቶን ነዳጅ ከጅቡቲ ወደ ኢትዮጵያ ለማጓጓዝ እቅድ ተይዟል። ይህ የነዳጅ አቅርቦት ችግርን ከመቅረፍ በላይ የነዳጅ ማጓጓዣ ጊዜን በእጅጉ ይቀንሳል ተብሎ ይጠበቃል። ቀደም ሲል አንድ ቦቴ ነዳጅ ከጅቡቲ ለማምጣት እስከ 8 ቀናት ይወስድ የነበረ ሲሆን ይህ አዲሱ ስርዓት የነዳጅ ዋጋን ሊያሳንስ ይችላል ተብሏል። የባቡር መስመሩ ሙሉ በሙሉ ሲጠናቀቅ አገልግሎቱ በስፋት እንደሚጀመር ተገልጿል። መምህራን እየተራቡ የትምህርት ጥራት ማረጋገጥ አይቻልም። የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ወሳኝ ነው። ትውልድ ፊደል ቆጥሮ ከህልሙ እንዲደርስ መንገድ ጠራጊው፣ አቅጣጫ ጠቋሚው መምህር ለሙያው የሚከፍለው ክፍያ ዝቅተኛ በመሆኑ ለማስተማር ፍላጎት እንዲያጣ ምክንያት እንደሆነ ጥናት አሳይቷል። በደባርቅ ዩኒቨርሲቲ መምህር የሆኑት አቶ ፈለቀ ወርቁ የዩኒቨርሲቲ መምህራን ሀገር እንድትቀጥል የማድረግ ኃላፊነት እንዳለባቸው ተናግረው ይህን ማድረግ የሚችሉት ግን
ግን ሳይርባቸው ማስተማር ሲችሉ ነው ብለዋል። የዩኒቨርሲቲ መምህራን እየተራቡ ሀገርን እያሰቡም ያሉት መምህሩ አሁን ለመምህራን እየተከፈለ ያለው ክፍያ ከአንድ የባንክ ቤት የጥበቃ ሰራተኛ ያነሰ ነው ሲሉም ነግረውናል። በዚህ ምክንያት መምህሩ ሙያውን ለቆ ወደ ሌላ ስራ እየገባ ነው ያሉት አቶ ፈለቀ ወርቁ መምህሩ ኑሮ አይደለም እየኖረ ያለው ከኑሮ በታች ነው ብለዋል። የመምህር ኑሮ በቃል የሚገለጽ አይደለም። ከሚያስተምረው የሚማረው ተማሪ የተሻለ ለብሶ እየገባ የተሻለ ኑሮ እየኖረ በሁሉ ነገር ዝቅ ያለ መምህር እንዴት ተማሪ ፊት ቆሞ ነው ማስተማር የሚችለው ሲሉ ጠይቀዋል። የተከበራችሁ ተከታታዮቻችን ለሰዓቱ ያጠናቀርላችሁ ዜናዎቻችን በዚህ አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ቻናላችን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትጠብቁን በአክብሮት ጋብዘናል። ሰላም ቆዩን።